እንደገና ደግሞ ምንድነው አሁን አንተ አሁን ሰና ሄርኩስ ከሰና አደን ሄርኩስ ለካደን ሩጣ መጣ አደን ሰና ተመለስኩ ስለ ሰና አሁን ኢትዮጵያ ስለ ኢትዮጵያ ሩጣክ መጣክ ድጋሚ አደን ስልክ ድጋሚ አደን ተመልሰ መጣ አሁንም ተመልሼ ኢትዮጵያ ገባው ስለ ኢትዮጵያ ተመልሰ መጣ አሁን የእውነትም ኢትዮጵያ ገብቻለሁ አልহামዱሊላህ ለአላህ ምንሳናው አይደል ስለዚህ አሁን ያለው የት ነው ባህር ዳር ነው አዲስ አበባ አይደለም ናዝሬት ነኝ ስልክ ነው ሄድክ እኔ አሁን አዲስ አበባ ነኝ አሁን ባህር ዳር ነኝ አሁን ባህር ዳር ነኝ ከባህር ዳር ደግሞ እኔ አሁን ባህር ዳር ዘና ብዬ ከቤተሰቦች ጋር እየተዝናናው ነው አሁን ከባህር ሰላም ውድ ቤተሰቦች እንዴት ናችሁልኝ ሰላማችሁ ይብዛ በያላችሁበት ቦታ የሱመያ ነገር ያሳስበኛል ምን ትሆን ፈልጋ ነው በቃ ወይ አልፍታኝ ማለት አንድ ነገር ወይ ደግሞ ወደ ትዳር መመለስ አንድ ነገር ቤት ገዛላት መኪና ገዛላት ምንድን ፍላጎትሽ ወይ ሚስቴን ልፍታል አማራጭ ሰጠ ሚስት አትፍታት አለች እሺ ታዲያ ለምን ታንከራትቸዋለሽ እሱም ልጆቹን ማየት ይፈልጋል እኛ የመዳም ቅመሞች በአረብ ሀገር የምንገኝ ያው ዩቲዩባቸውን እንከታተላለን ለኛም ለአእምሯችንም አስቡልን እንጂ ምን እየሰራሽ ነው ይሄ በክርስትናም ሆነ በእስልምናም ሆነ ሴት ልጅ ለባሏ መገዛት አለባት ማለት ነው ባሌ በላይ ነው እንዴት በቃ አንቺ እኮ እንደ ወንድ ነው ያልሽው ማለት ነው ይሄ በአለም የማይታይና ነውር ነገር ነው በጣም ነውር ነገር ነው እንዲያገባ መፈልጋለሁ ያለሽ ምናችሁም ወይ አውቃችሁ ያሾፋችሁብን ይሆን ምናችሁም ነገር ግራ ገባን እና ይሄ ለሚዲያ የሚቀርብ ነገር አይደለም ለሰውም ትምህርት የሚሆን ነገር አይደለም ወይ ተፋታችሁ አንቺም የራስሽን ህይወት እሱም የራሱን ህይወት ቢኖር ይሁን ለምን ለሚዲያ ይሄን ነገር ታቀርባላችሁ አሁን ባህር ዳር ነኝ አልሽ ያለሽበትን ሎኬሽን ሁሉ ነገርሽው ግን እሱ ደግሞ እዛ ሲሄድ አሁንም ደግሞ የለሽም እና ምን አገባሽ ልትት ይችላልሽ ግን በቃ እንዴት ሚዲያ ላይ ከተለቀቀ እንዴት አያገባኝም ለሌሎችስ ምን እያስተማርሽ እንደሆነ ግራም ያጋባ ነገር ነው እና አንዴ ክርስቲያን ልሆን ነው ያለሽ ምንሽም ብቻ አንዴ ያንቺ ስራ ከሃይማኖት የማጋጨት ስራ ይመስላል በረመዳን ወቅት ከሃይማኖት ይመስላል አንዴ ደግሞ ዘረኝነትም ይመስላል ብቻ እናንተ እንዲ በሶስታችሁ ምክንያት ህዝብ ይጋጫል ማለት ነው አሁን በሃይማኖት የመጣሽ ነው ቀጥታ ደግሞ በዘር አማራ ኦሮሞ በማለል ትመጪ ነው ማለት ነው በእንደ አይነት እና ሱመያ ወደ ህይወትሽ ተመለሺ ይሄ ነገር በጣም ይደብራል ለሚዲያ የሚቀርብ ነገር አይደለም እና በጣም ራስሽን አስቢበት እና ወጣሽ ህዝቡን ቅርታ መጠየቅ አለብሽ አንደኛው በእምነት ጉዳይ ህዝቡን ያጋጨሽ ነው ሁለተኛ ደግሞ በብሔርም እየመጣሽ ነው እና አትርፍ ባያ ጉዳይ እንዳትሆኚ ይሄን ነው የምለው አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ አበረታቱኝ ያው እንግዲህ ህዝቡ ዝም እያለ ስለሆነ ነው እኔ የተናገርኩት ያኔ ዝምታም ያስጠላል ዝምታም ሲበዛ ይደብራል ሁላችሁ ሚዲያ ያላችሁ ወጣችሁ ብታወሩ ስለዚህ ነገር ጥሩ ነው አንዳንድ ሰው አውቃለሁ ሱመያ አውቃለሁ ማለት ነገሯ ነው ይሄ ነገር የዚህ ደረጃ ያደረሳት ማለት ነው አንቺን አይደለም እኔን ነው ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት አይተው የለሽም እንደ ቀላል ተራ ድክመት የለሽም እንዳላየው ያንቺን ስተት የለሽም ልቀበልሽ ብልስ ንቄ ሄደ
ይግባ። አንቺ ጋር ነው እንደ አቀባበል ማድረግለት ይገርማል። ሱመያ አይደለም ሻማ የምታበሪለት ፊት እንኳን ሰተሽ የምትቀበለው አልመሰለኝም። አልቀበለውም። አቤት የሁለት ልጆች አባት እኮ የምን የ10 ልጆች አባት አሁን የሚያደረገውን በዚህ አጋጣሚ በፍጥነት ትረሻለሽ። ሀላል ምንም ቢሆን አየሽ ሹፊ የሰው ልብ አይገኝም የሚባለው እውነት ነው። የዛን ጊዜ ተናድጄ መርዝ ትለኛለሽ እንዴ? ንዴት ላይ ነኝ። እንደውም ደስ ልሽ ነው የሚገባው። አንቺ የሆነ ትክክለኛ ጓደኛ ብትሆኝ በአደባባይ ሲያዋርድሽ ከርሞ ዝም በይ። እንደውም እኔ ኮመንት ላይ ሀዋ ሰኢድን ትወደዋለች የሚባለው ነገር እውነት እየመሰለኝ ነው። ይበሏ። እኔ ምን አገባኝ ሰው ስላለ ነው እንዴ? እና ምን አሁን ታዲያ ምን አናደደሽ? ደስ ልሽ ነው የሚገባው ጓደኛ። ለምንድነው ደስ የሚለኝ? እኔ ነኝ ያለሁሽ፣ አንቺ ነሽ ያለሽኝ። ምን ትንሿከክ ያለሽ? መጀመሪያ እሱ ላደረገው ድርጊት ካለስ በቃ ረሳሁት። ምን ለምን ረሳሽው? በምን ፍጥረት እንዴት ሊረሳ ይችላል? እንደዚህ ያኔ አላስረሳሁት እንዴ? ሾካካ። አሁንም ሄድና ድጋሜ ሌላ ያግባት ሲያወላልቅሽ ይኖራል። ቀልባስዋድ ስልቀርብሽ እቺ ከኩን አንቺ አዋ ውጭ በቀፍ ውጭ። አሁን ድንገት ከመጣስ ይምጣ። አሁን በባስ ነው የምትሄጂው? አይ በእግሬ ነው። የለ ሂጂ በባስ አለስ አንዴ ላይ ባልጦ የለበሽ ነው አዋ በጣም ሂጂ። እውነቱን ንገሪኝ። አታስጠይም። ታምሪያለሽ። ልብስ ልቀይር እንዴ? ልብስ ወይ ፓንትር በሽ እውነቱን ንገሪኝ። እቺ ደግሞ ያምርብሻል። ያ አያስጠላም? በስቁል ምናምን ያልኩ አይመስልም ሳ ሀዋ ወይ አንቺ ደግሞ ባልጦ ለማውለቅ ጥሩ ነይ። አመት ትፈጃለሽ። ምንድን ነው ባልጦ ለማውለቅ? አምጪ አምጪ። እሱን ቆይ መጀመሪያ አምጪ። እዚህ አይ አምጪ። እዚህ ቀበሉኝ። በጣም አመሰግናለሁ። እንግዲህ ኡመር ከኔ ጋር ቁጭ ብሎ እየበላ ነው። አዎ እንግዲህ ይኸው መተን ቁጭ ብለን ማዕድ ቀርቦልናል። ሰኢድ እህቶች የታለ ሰኢድ እያሉኝ ነው፣ የታለ እያሉኝ ነው። እንግዲህ ሰኢድ መጥተዋል፣ ግን አብረን የመጣ ነው። ሻንጣ ቀርቶ ወደ ኋላ እቃ ቀርቶ እሱ ሊያመጣ ሄዶ ነው ብያቸዋለሁ ማለት ነው። ዛሬ አይደርስም ነገ ምናምን ይመጣል ብያቸዋለሁ። እንግዲህ በዚህ ልክ ነው ማለት ነው። ምለው እሺ እንበላለን። አክስቴ ሄዳ ነው። አክስቴ የለች እና ሰኢድ እንዴት ነው? ሰኢድ ደህና ነው። የት አለ ታዲያ? እሱ እስካሁን አለ። ያው አሉ ቅድም እንደነገርኩሽ እኮ ነው። አይ ችግር የለውም በቃ ነገ ምናምን ከነገ ወዲያ ይመጣል። እቃ ስለተመለሰ ቅድም እንደነገርኩሽ ሊያመጣ ለማ በቃ እዚሁ አድረሽ ትሄጃለሽ። አይ ባይሆን ነገ ከሰኢድ ጋር እንደሌለ አይ ግን ታርቃችሁ እንዴ ከሱ ጋር እንዴ? አዎ ታርቀና። እውነትሽ ነው? እና ለዛ አይደል የመጣሁት ታዲያ። አይ አጣራጣሽ ለዛ ነው። እሱ ጋር ባልታረቅማ እዚህም አልመጣም ነበር እኮ። አይ እሱ እሾክ እንዳይወጋሽ። እሾክ የለም አይደል? እዛ ሀገር እንደዚህ ዳርዳሯ ነኝ። አይወጋኝም አይደል? ሂጂ አንቺ ዳ ዴማ ትለ ለፍ እለፉ በቃ ፍየሏን ዴማ